እንኳን ደህና መጣችሁ። ዛሬ የምንመለከተው እውነት ለመናገር በአንድ በኩል በጣም አስፈሪና ምስጢራዊ ከሆነ የብሉይ ኪዳን ስርዓት ይጀምር፣ አዎ በሌላ በኩል ደግሞ መላውን ፍጥረት እስከሚያጠቃልል በጣም ታላቅ የፍጻሜ ሐሳብ ድረስ የሚዘልቅ ነው። በጣም ሰፊ ነው። የቀረቡልን ምንጮች እንግዲህ ስነ መለኮታዊ ማስታወሻዎች ናቸው። ከሌዋውያን፣ ከዮሐንስ ወንጌል፣ በተለይ ደግሞ ከራእይ መጽሐፍ የተውጣጡ ጥቅሶችን ነው የሚያጋጣሙት። አንድ ወጥ ታሪክ ለመፍጠር ነው የሚሞክሩት። ልክ ነው። እና የዛሬው ዓላማችንም ይህንን የሐሳብ ሰንሰለት መከተል ነው። አንድ ጥንታዊ የዕጣን ስርዓት እንዴት ሆኖ ከመስቀሉ ሥራና ከፍጥረት የመጨረሻ ዕጣ ፈንታ ጋር እንደሚተሳሰር አብረን እንፈትሻለን። እሺ፣ ለመጀመር ያህል ጽሑፎቹ ይወስዱን ወደ ብሉይ ኪዳን ነው። በተለይ ወደ እስራኤላውያን እምነት እምብርት ወደ ሆነው አንድ ቀን፣ የስርየት ቀን ዴይ ኦፍ አቶንመንት። በዓመት አንድ ጊዜ ብቻ ሊቀ ካህናቱ የመላውን ሕዝብ ኃጢአት ተሸክሞ ከሰው ሁሉ ተለይቶ ቅድስተ ቅዱሳን ወደሚባለው ክፍል ይገባ። በጣም አስፈሪ ቦታ ነው። እዚያ ውስጥ ደግሞ ያው የእግዚአብሔር መገኘት የሚታሰብበት የቃል ኪዳኑ ታቦት አለ። በታቦቱ ላይ ያለው የስርየት መክደኛ ደግሞ የእግዚአብሔር ምሕረትና ፍርድ የሚገናኙበት ስፍራ ተደርጎ ነው የሚታሰበው። በጣም በጣም ከባድ ስርዓት ነው። ሊቀ ካህኑ ወደዚህ ስፍራ ሲገባ እንዳይሞት አዎ ፍሉን ሙሉ በሙሉ በዕጣን ጢስ መሙላት ነበረበት። በጢሱ አማካኝነት በራሱና በእግዚአብሔር ክብር መካከል መጋረጃ ይፈጠራል ማለት ነው። ልክ ነው። ይህንን ስዕል በአእምሮአችን ይዘን ነው እንግዲህ ጽሑፎቹ ወደ አዲስ ኪዳን ወደ ዮሐንስ ራእይ መጽሐፍ የሚወስዱን። በትክክል በምድር ላይ ጥላ ሆኖ ይቀርብ የነበረው ይህ ሥርዓት በሰማይ ያለውን እውነታ እንዴት እንደሚያንጸባርቅ ያሳየናል ማለት ነው። እንግዲያው በምድር ላይ የነበረው ጥላ ከሆነ በራእይ መጽሐፍ የምናገኘው እውነተኛው አካል ምንድን ነው? ሁለቱ እንዴት ነው የሚገናኙት? ጽሑፎቹ እንደሚያሳዩት ራእይ መጽሐፍ ላይ አንድ መልአክ ከቅዱሳን ጸሎት ጋር የተቀላቀለ ብዙ ዕጣን በእግዚአብሔር ዙፋን ፊት ባለው የወርቅ መሠዊያ ላይ ሲያቀርብ እናያለን። እሺ። እና ጸሐፊው ይህ የዚያ የሌዋውያን ሥርዓት እውነተኛው ሰማያዊ ፍጻሜ ነው በማለት ነው የሚሞግተው። አሃ በምድር የነበረው ሊቀ ካህን በሰማይ ባለው መልአክ እና በመጨረሻም በራሱ በክርስቶስ ይተካል። የዕጣኑ ጢስ ከቅዱሳን ጸሎት ጋር ተቀላቅሎ ወደ እግዚአብሔር ዙፋን ሲወጣ የምናየው ምስል የዚህ ሁሉ ትንታኔ ቁልፍ ነው። እሺ፣ እንግዲህ በሌዋውያን ያለው ምድራዊ ሥርዓትና በራእይ ያለው ሰማያዊ እውነታ ተገናኝቷል። ጽሑፉ እነዚህን ክስተቶች በጊዜ ቅደም ተከተል እንዴት ነው የሚያስቀምጣቸው? ሰማያዊ የስርየት ቀን መቼ ነው የሚጀምረው? ትንታኔው እንደሚለው ይህ ሰማያዊ የስርየት ቀን የሚጀምረው በጉ ኢየሱስ ሰባተኛውን ማኅተም በሚፈታበት ቅጽበት ነው። ያኔ ነው። አዎ ያኔ ነው ይህ የዕጣን መሥዋዕት የሚቀርበው። ሰማያዊው ቅድስተ ቅዱሳን በዚህ ዕጣን ጢስ ሲሞላ ሰባቱ መላእክት መለከታቸውን ለመንፋት ይዘጋጃሉ። ይህም ተከታታይ የፍርድና የማንጻት ክስተቶችን ያስጀምራል። የመጨረሻው መለከት ሲነፋስ ምን ይከሰታል? ሰባተኛውና የመጨረሻው መለከት ሲነፋ ሰማያዊው ቤተ መቅደስ ሙሉ በሙሉ በጢስ ይሞላል። ጸሐፊው እውነተኛው መጋረጃ ብሎ የሚጠራው ይከፈትና ታላላቁ የስርየት ሥራ ይጀምራል። ይህ የስርየት ሥራ ግን በምድር ላይ ከምናውቀው የኃጢአት ይቅርታ ያላቀ ነው አይደል? በጣም ያላቀ ነው። ጽሑፉ የፍጡራን ነጻ ፍቃድ ፍጽምና እና ኃጢአትን የመስራት ዝንባሌ መሆነ አማራጭ ሙሉ በሙሉ መጥፋት ብሎ ነው ይገልጸው። ቆይ፣ ይህ በጣም ትልቅ ሐሳብ ነው። ኃጢአትን የመስራት አማራጭ መጥፋት። አዎ፣ ይህ ማለት ወደፊት ኃጢአት መስራት የማይታሰብ ነገር ይሆናል ማለት ነው። በትክክል ጽንሰ ሐሳቡ ይሄ ነው። ይህ የመጨረሻው የስርየት ሥራ ሲከናወን ፍጥረት ወደ ቀድሞ ሁኔታው መመለስ ብቻ ሳይሆን ኃጢአት ዳግም ሊከሰት ወደማይችልበት የላቀ ደረጃ ይሸጋገራል ይላል። የሚገርም ነው። እና በዚሁ ሂደት ወቅት ልክ በሌዋውያን እንደተጻፈው የእግዚአብሔር ክብርና ኃይል ቤተ መቅደሱን ስለሚሞላው ሰባቱ መላእክት ሰባቱን መቅሰፍቶች እስኪፈጽሙ ድረስ ማንም ወደ ስፍራው መግባት አይችልም። የሚያሳየው ይህ የመጨረሻው የማንጻት ሥራ ፍጹም መለኮታዊና ሊቋረጥ የማይችል ሂደት መሆኑን ነው። ልክ ነሽ። እሺ፣ እንግዲህ የመጨረሻው ግብ ይሄ የፍጹም ፍቃድና የኃጢአት አማራጭ መጥፋት ነው። ጽሑፎቹ ከስርየት ተነስቶ እዚህ ግብ ላይ እንዴት ይደርሳሉ? የሐሳብ ሰንሰለቱ ምን ይመስላል? በጣም መከታተይና በቅድመ ተከተል የተቀመጠ ሰንሰለት ነው የሚገነቡት።
እንዲህ ይላሉ። በመጀመሪያ ኃጢአትን ማሸነፍ። እሺ። ያ ማለት ደግሞ የኃጢአት ውጤት የሆነውን ሞትን ማሸነፍ ማለት ነው። አዎ። ምክንያታዊ ነው። ሞትን ማሸነፍ ደግሞ በቀጥታ ወደ ትንሣኤና አካላዊ ለውጥ ይመራል። ስለዚህ ትንሣኤ በኃጢአት ላይ የተገኘውን ድል የሚያረጋግጥ የማይሻር ማኅተም ይሆናል። ስለዚህ ትንሣኤ እንዲሁ ከተአምር በላይ ነው ማለት ነው። የአንድ ክርክር የመጨረሻ ማረጋገጫ ወይም ማስረጃ ነው ያልን ነው። አዎ፣ ልክ እንደዛ ነው። የማረጋገጫ ማኅተም ነው። በትንሣኤ የተረጋገጠው ይህ ድል ደግሞ የእግዚአብሔር ሕግና ትእዛዛት እውነተኛና ትክክል እንደነበሩ ያረጋግጣል። የእግዚአብሔር መንገድ ወደ ሕይወት፣ የዓመፅ መንገድ ደግሞ ወደ ሞት እንደሚያመራ በተግባር ያሳያል ማለት ነው። እና ይሄ የሚሆነው የተቀጠረው የሰማዕታት ቁጥር ሲሞላ ነው ይላል አይደል? አዎ፣ ይህ ማረጋገጫ የሚጠናቀቀው ያ ነው፣ የተቀጠረው የሰማዕታት ምስክሮች ቁጥር ሲሞላ። ያ ክስተት ደግሞ በሰባተኛው መለከት ድምፅ የመጀመሪያውን ትንሣኤ ያስነሳል። ሁሉም ነገር ያው እርስ በርሱ የተሳሰረ ነው። የእግዚአብሔር ትእዛዛት እውነተኝነት በዚህ መልኩ ሲረጋገጥ በፍጡራን አእምሮ ላይ ምን አይነት ለውጥ ያመጣል? ጽሑፉ እንደሚለው ያኔ በእግዚአብሔር ላይ የነበረው የጥርጣሬ ጥላ አዎ ሙሉ በሙሉ ነው የሚጠፋው። ሰይጣን መጀመሪያ ላይ የዘራው ያ እግዚአብሔር በእርግጥ ፍትሐዊና አፍቃሪ ነው ወይ የሚለው ጥያቄ ለዘላለም ይመለሳል። ያኔ ፍጡራን ያለምንም ይሉኝታ፣ ፍርሃት ወይም ጥርጣሬ እግዚአብሔርን በሙሉ ልባቸው መውደድ ይችላሉ። እና ያ ፍጹም ፍቅር ነው ወደ ፍጹም ፈቃድ የሚወስደው። በትክክል። በዚህ ትንታኔ መሠረት ያ ያለምንም ገደብና ጥርጣሬ የሆነ ፍቅር የፍጡራንን ነፃ ፍቃድ ፍጹም ያደርገዋል። እሺ። ፍጹም የሆነው ነፃ ፍቃድ ደግሞ በተራው ኃጢአትን የመስራት ዝንባሌን ወይም አማራጭን ያስወግዳል። ለምን? ምክንያቱም ፍጡራን ከእግዚአብሔር ፍቅር ውጪ ሌላ የተሻለ ነገር እንደሌለ በማያ ዳግመ ሁኔታ ተረድተዋልና። ስለዚህ ታላቁ የስርየት ሥራ የሚጠናቀቀው በዚህ ውህደት ነው። ፍቅር ወደ መታዘዝ፣ መታዘዝ ወደ ፍጹም ፍቃድ፣ ፍጹም ፍቃድ ደግሞ ወደ ዘላለማዊና የማይናወጽ ፍቅር ይመራል። ይህ የፍጹም ፈቃድና የሕይወት መጥፋት ሐሳብ የጉዟችን መጨረሻ ነው። ግን እዚህ ለመድረስ መነሻ ያደረግነውን ቁልፍ ምስል መዘንጋት የለብንም። ዕጣኑ። አዎ፣ ዕጣኑ ምንጩ እንደሚለው ያ ዕጣን ራሱ በምሳሌ የተሞላ ነው። እስኪ ያንን እንፈትፍተው። አዎ፣ ጸሐፊው ዕጣኑን በሂሳብ ቀመር መልክ ነው የሚያስቀምጠው። እንዲህ ይላል፣ ዕጣን ይዚቋሉ ከሚቃጠል መሠዊያ የተገኘ እሳት ፕላስ ጉብቀ የተፈጨ ጣፋጭ መዓዛ ያለው ቅመም። እሽ። ከዚያም ይህንን በምሳሌያዊ መንገድ ይተረጉማል። ከመሠዊያው የተገኘ እሳት የሚወክለው የስርየት ዕጣኑን ሲሆን ጣፋጭ መዓዛ ያለው ቅመም ደግሞ የቅዱሳንን ጸሎት ይወክላል። እና እነዚህ ሁለት ነገሮች ሳይጣመሩ ወደ እግዚአብሔር ዙፋን ሊቀርቡ አይችሉም። የሚቃጠለው መሠዊያ ኃጢአተኞች የሚቃጠሉበት ወይም ይልቁንም መሥዋዕት የሚቀርብበት ስፍራ ነው። ከመሠዊያው የተገኘ እሳት የሚለው ሐሳብ ሁለት አይነት ትርጉም ሊኖረው እንደሚችል ጽሑፉ ይጠቆማል። አዎ፣ አንደኛው በኃጢአተኞች ላይ የሚመጣውን የፍርድ እሳት ሊሆን ይችላል። ሁለተኛው ደግሞ በኢየሱስ ምትክነት በቀረበው መሥዋዕት በኩል የተገኘውን የመዳን እሳት ሊሆን ይችላል። ጽሑፉ የትኛው ነው የሚያርጠው? ጽሑፉ ሁለተኛው እንደሆነ አድርጎ ነው የሚደምድመው። ይህም የስርየት ዕጣን እሳቱ የክርስቶስን የመሥዋዕትነት ሥራ ይወክላል። እሺ። አሁን ወደ ሁለተኛው ክፍል ስንመጣ ደግሞ የቅዱሳን ጸሎት አለ። ይህ ጸሎት ምንድን ነው? በራእይ መጽሐፍ እንደምናየው በኃጢአትና በዓመፅ ላይ ፍርድ እንዲመጣ የሚቀርብ ጥሪ ነው። አዎ፣ ጌታ ሆይ እስከ መቼ ድረስ አትፈርድም ብሎ የሚጮሁት። ልክ ነው። የሰማዕታት ጸሎት ነው። ይሄ በጣም የሚገርም ነጥብ ነው። በራእይ መጽሐፍ ቅዱሳኑ እስከ መቼ ነው የማትፈርደው ብሎ ይጮሃሉ፣ ለፍርድ ነው የሚጣሩት። አዎ። ነገር ግን ጽሑፉ እንደሚለው እነሱ ራሱ ያለ ኢየሱስ ስርየት በፍርዱ ስር ይወድቃሉ። በትክክል። ስለዚህ ጸሎታቸው ራሱ ለሌሎች ፍርድን የሚጠየቀው ጸሎት እንኳን ተቀባይነት ለማግኘት በክርስቶስ ምትክነት መታጠን አለበት። በጣም ትክክል። ነጥቡ ይኸው ነው። ቅዱሳኑ ራሳቸው ያው በአንድ ወቅት በኢየሱስ ደም የዳኑ ኃጢአተኞች ስለነበሩ ለፍርድ የሚያቀርቡት ጸሎት ወደ እግዚአብሔር ሊያረግ የሚችለው ከስርየት ዕጣን ጋር ሲጣመር ብቻ ነው። ያ ስርየት ባይኖር ኖሮ ጸሎታቸው ራሳቸውንም ጭምር የሚጎዳ ይሆን ነበር። የስርየት ዕጣን ጸሎታቸውን ይቀድሰዋል፣ መዓዛውን ያጣፍጠዋል፣ በእግዚአብሔር ፊትም ተቀባይነት እንዲያገኝ ያደርገዋል። እስካሁን የተነጋገርንባቸው ምሳሌዎች በሙሉ መሠዊያው፣ ዕጣኑ፣ መጋረጃው፣ ሊቀ ካህኑ ሁሉም በአንድ ነጥብ ላይ የሚያተክሩ ይመስላል።
ጽሑፉ ስለ ክርስቶስ ማዕከላዊነት በጣም አበክሮ ይናገራል አይደል? በፍጹም ትንታኔው እንደሚለው እያንዳንዱ የቤተ መቅደሱ ክፍልና ሥርዓት እርሱን ነው የሚያመላክተው። እርሱ ራሱ ወደ ቅድስተ ቅዱሳን የሚወስደው መንገድ ነው። እርሱ በመሠዊያው ላይ የሆነው ስርየት ነው። ኃጢአትን የሚያጥበው የመታጠቢያ ሰንም እርሱ ነው። እርሱ የቤተ መቅደሱ በር ነው። በገጸ ኅብስት ማዕድ ላይ ያለው ኅብስት የወርቅ መቅረዙ ብርሃን፣ አሁን እንደተነጋገርነውም ዕጣኑ ራሱ እርሱ ነው። ከዚህም በላይ የሚሄድ ይመስለኛል። ሥጋው ራሱ መጋረጃው ነው ይላል። አዎ፣ በሥጋው መሰንጠቅ ነው ወደ ቅድስተ ቅዱሳን መግባት የተቻለው ይላል። በኪሩቤል መካከል በዙፋን ላይ የተቀመጠው አምላክ እርሱ ነው። በታቦቱ ውስጥ የነበረው የሕግ ጽላት ማለትም ትእዛዝ እርሱ ነው። በእርሱ በኩል ብቻ ነው። እርሱ የሌለበት ምንም ነገር የለም። ጽሑፉ ይህንን ከሥላሴ አስተምህሮ ጋር ለማገናኘት ይሞክራል። አንደኛ ጢሞቴዎስ ምዕራፍ 6 ላይ የነገሥታት ንጉሥ ብቻውን ማይሞት የሚለውን ክፍል ይጠቅሳል። አዎ፣ ይህ ጥቅስ አንዳንዴ አብን ብቻ እንደሚያመለክት ይታሰባል። ነገር ግን ጽሑፉ ስለ ሁለተኛው አካል ስለ ወልድ ውስብስብ የሆነ ነጥብ ያነሳል። ይህንን ትንሽ ልናብራራው እንችላለን? አዎ፣ ይሄ ወሳኝ ነጥብ ነው። ጽሑፉ እንደሚሞግተው ወልድ ከአብ ጋር በመለኮት ባህሪው እኩል ነው። ነገር ግን ወልድ ራሱን ዝቅ አድርጎ ፍጡር ሆኗል። እሺ፣ ይህ ፍጡር መሆኑ ሁለት ዋና ዋና ነገሮችን አስችልቷል። አንደኛ፣ ፍጡራን ሊያዩት ችለዋል። ማይታዩ አምላክ በሚታይ ሥጋ ተገልጿል። ሁለተኛውስ? ሁለተኛ፣ በሰውነቱ በኩል ከአብ ዘንድ የጊዜና የቦታ ገዥነትን በውርስ ተቀብሏል። ይህ ውርስ ግን ያው ቀድሞውንም የእርሱ ነበረ። አሁን ግን በመታዘዙ ምክንያት በፍጡራን ፊት በሕጋዊ መንገድ ተረጋግቶለታል ማለት ነው። ይህ ደግሞ በቀጥታ ወደሚቀጥለውና ምናልባትም ከሁሉም በላይ አወዛጋቢ ወደ ሆነው የጽሑፉ ክፍል ይወስደናል። የሰይጣን ሚና። አዎ፣ የጸሐፊው አቋም እዚህ ላይ በጣም ግልጽና የማያወላዳ ነው። ስለ እግዚአብሔር ሉዓላዊነትና ስለ ሰይጣን ሚና ምን ይላል? ትንታኔው እዚህ ላይ ምንም አያድበሰብስ። ሰይጣን ፍጡር ብቻ ነው ይላል። እግዚአብሔር ሄሌል ወይም ሉሲፈር ብለን የምናውቀውን መልአክ ፈጥሮታል። እንደሚወድቅም አስቀድሞ ያውቅ ነበር። እናም ያንን ውድቀት በታላላቁ ዕቅድ ውስጥ ለመጠቀም ወስነዋል። ዋናው መከራከሪያ የእግዚአብሔር ዕቅድ ፍጹምና በማንም ፍጡር ተጽዕኖ ሊደረግበት የማይችል መሆኑ ነው። ቆይ፣ እዚህ ላይ ጽሑፉ የሚለው ሰይጣን የእግዚአብሔርን ዕቅድ ለመፈጸም እንደ መሳሪያ ያገለገለ ነው። ይሄ እኮ በጣም ከባድ ሐሳብ ነው። ከባድ ሐሳብ ነው። ሰይጣን የራሱ ፍቃድ የሌለው አሻንጉሊት ነው እያለ ነው። እስኪ ይህም በደንብ እናብራራው። ጥሩ ጥያቄ ነው። ጽሑፉ ሰይጣን አሻንጉሊት ነው አይልም። ሰይጣን በራሱ ክፉ ፍቃድና ምኞት ነው የሚንቀሳቀሰው። እሺ። ነገር ግን የእግዚአብሔር ሉዓላዊነትና ጥበብ እጅግ የላቀ ከመሆኑ የተነሳ የሰይጣንን ክፉ ድርጊቶች ሳይቀር ለበጎ ዓላማው ማስፈጸሚያ ያደርጋቸዋል። ለምሳሌ ኢየሱስ በሰይጣን ሲፈተን ሊወድቅ በሚችልበት መንገድ ሳይሆን አስቀድሞ የተወሰነውን መለኮታዊ መንገድ ለመፈጸም የሰይጣንን ክፉ ድርጊቶች ይጠቀምበታል ይላል። የዚህ መጨረሻው ምሳሌ ስቅለቱ ራሱ ነው ማለት ነው። ምክንያቱም ሰይጣን ኢየሱስን ሲሰቀለው ከሰው እይታ አንጻር ሰይጣን ያሸነፈ ይመስላል። የክፋት ኃይል ያሸነፈ ይመስላል። ነገር ግን ከእግዚአብሔር እይታ አንጻር የሰይጣን ድል አልነበረም። በፍጹም። ከመጀመሪያውም የእግዚአብሔር ዕቅድ አካል ነበር። ምንጩ እንደሚለው እግዚአብሔር ሰይጣን ኢየሱስን መስቀል እንዲችል ሁኔታዎችን አመቻችቷል። ያሁን ድርጊት ሁለት ተጻራሪ የሚመሰሉ ነገሮችን በአንድ ጊዜ አከናወነ ማለት ነው። ልክ ነሽ። አንደኛ የኃጢአትን መጨረሻ ውጤት ምን ያህል አስከፊ እንደሆነ አጋልጧል። ይኸውም ፈጣሪን እስከ መግደል መድረሱን። ሁለተኛ በተመሳሳይ ቅጽበት የእግዚአብሔርን የማዳን ዕቅድ ፈጽሟል። ሰይጣን በታሪክ ትልቁን ወንጀል ሲፈጽም ሳያውቀው በታሪክ ትልቁን የመዳን ሥራ እያከናወነ ነበር። በትክክል የእግዚአብሔር ጥበብ የጠላቱን እንቅስቃሴ ለራሱ ዓላማ ማስፈጸሚያ አደረገው። እንግዲህ ይህን ሁሉ አንድ ላይ ስናጠቃልለው የመስቀሉ የመጨረሻ ግብ ምንድን ነው? ጽሑፉ እንደሚለው ዓላማው ለኃጢአት በመትከልነት መሞት ብቻ አልነበረም። አዎ፣ ከዚያ የሰፋና ሁለንተናዊ ዓላማ ነው። ትንታኔው በ5 ነጥቦች ይከፈለዋል። የመጀመሪያው የእግዚአብሔርን ፍቅርና ፍትሕ በአንድ ላይ ማረጋገጥ ነበር። መስቀሉ ላይ የእግዚአብሔር የኃጢአት ተላቻና ለኃጢአተኛ ያለው ፍቅር በአንድነት ታይተዋል። አዎ። ሁለተኛ ለትእዛዝ እስከ ሞት ድረስ የመታዘዝን ፍጹም ምሳሌ ለማሳየት ነበር። ሦስተኛ ለሰው ልጆች ይቅርታና የመንፈስ ቅዱስን ስጦታ ለማምጣት ነበር። አራተኛውና አምስተኛውስ? አራተኛው
የሚፈለገውን የሰማዕታት ቁጥር ለመሙላት በር ከፍቷል። ሰዎች እርሱን ተከትሎ እስከ ሞት ድረስ እንዲታመኑ አነሳስቷል። እና ወደ መጀመሪያው ርዕሳችን ስንመለስ አዎ፣ አምስተኛውና የመጨረሻው ግብ የፍጡራንን ነጻ ፈቃድ ፍጹም ለማድረግና ኃጢአትን ከጊዜና ከቦታ ሙሉ በሙሉ ለማጥፋት ነበር። መስቀሉ ይህንን ሁሉ ሂደት ያስጀምረውና ያረጋገጠው ክስተት ነው። ስለዚህ የሥላሴ ሁለተኛው አካል አስቀድሞ የእርሱ የነበረውን የጊዜና የቦታ ውርስ ከመቀበሉ በፊት ራሱን ባዶ ማድረግና እስከ ሞት ድረስ በመታዘዝ ብቁ መሆኑን በፍጡራን ፊት ማረጋገጥ ነበረበት እያለ ነው ጽሑፉ። በትክክል ይህ ሂደት ለሚታዘዙት መዳንን፣ ለማይታዘዙት ደግሞ ፍርድን ያረጋግጣል። የቀረበው የመጨረሻው ግብ ፍጥረትን እርስ በእርስ ወደሚዋደዱ ፍጡራን ማህበረሰብ መለወጥ ነው። ኢየሱስን ይህንን ለማድረግ በእግዚአብሔር መልክ ይታያል። አዎ፣ የመስቀሉ ሥራም ያጠናቀቀው ይህንን ነው። የተበላሸውን ፍጥረት ወደ ፍጹም የፍቅር ማህበረሰብ መመለስ። እንግዲህ በጣም ጥንታዊና ምስጢራዊ ከሚመስለው ስርዓት ማለትም በቤተ መቅደስ ውስጥ ዕጣን ከማጠን ጀመረን አዎ እስከ ፍጥረትን ስለማጠናቀቅና ነጻ ፍቃድን ፍጹም ስለማድረግ እስከሚደርሰው ታላቅ ስነ መለኮታዊ ጽንሰ ሐሳብ ድረስ ያለውን የሐሳብ መስመር ተከትለናል። አዎ ከእነዚህ ምንጮች የተገኘው ዋና ሐሳብ እያንዳንዱ ክስተት የሰይጣንን ዓመፅ እና ስቅለቱን ጀምሮ አስቀድሞ በተወሰነ ሉዓላዊ መለኮታዊ ዕቅድ ውስጥ የተከታተተ መሆኑን ነው። እና የዚህ ዕቅድ የመጨረሻ ግብ በመስቀሉ ሥራ አማካኝነት ኃጢአትን የመስራት አማራጭም ሆነ ዝንባሌ የሌለበት ፍጹም ፍጥረት መፍጠር ነው። ይህ በቀጣይ እንድናስበት አንድ ጥያቄ ይተውልናል። እነዚህ ጽሑፎች እንደሚጠቁሙት የፍጹም ነጻ ፍቃድ የመጨረሻው መገለጫ ለፈጣሪ ባለ ከልክ ያለ ፍቅር የተነሳ ኃጢአትን መስራት አለመቻል ከሆነ ይህ ስለ ነጻነት ምንነት ምን ይጠቁማል? እውነተኛ ነጻነት የሚገኘው ገደብ በሌለው ምርጫ ውስጥ ነው ወይስ ከአንድ የላቀ መልካም ነገር ጋር ፍጹም ለመስማማት በሚደረግ ምርጫ ውስጥ?